መቼም አሳሳቢ ነገር ነው ኢትዮጵያ ጉዳይ ሁሌ። ህወሓት አንድ መግለጫ አውጥቷል። በተለይ ህጻጽ የምትባለው በትግራይ መጠለያ ካምፕ የነበሩ ወገኖቻችን ፊታቸው ገጦ አጥንታቸው ሁሉ ግጥጥ ብሎ እየተቆጠረ ረሃብን ማለት አቅቷቸው ተጣብቆ እንደዛ በሚሆኑበት ሰዓት ላይ ሾክ ነው ያደረገው። ይህን ሁሉ የተመለከተ ሁሉም ተወቅሰዋል። በዚህ የትግራይ ፖለቲከኞችም ኢንክሉዲንግ ቲፒኤልኤፍ ተወቅሰዋል። እንዴት ነው ሰዎች በዚህ ልክ ሲራቡ ዝም ያላችሁት? ለምንድን ነው ያልተናገራችሁት? ለምንድን ነው ይፋ ያላወጣችሁት? በሚል እኛም ትችት ሰንዝረናል። በርካቶች በፌደራል መንግስቱ በኩል ወይም በብልጽግና አገዛዝ በኩል ደግሞ ህዝብን እየከበብኩ እንደዚህ ያደርጋለሁ የምትል ውጤቱ በማን ላይ እንደሆነ እየተመለከትከው ነው። ለዚህ ደግሞ ዋናው ተጠያቂና ኃላፊነት የምትወስደው አንተን የሚል ወቀሳ እየጠነከረ መጥቷል እና ያን ተከትሎ ትናንት መግለጫ አውጥተዋል። ህወሓት ፌደራል መንግስቱ ተጠያቂ አድርጓል። ለዚህ ሁሉ ነገር የሆነው ነው የሚለው ህወሓት የፕሪቶሪያው ስምምነት ባለመፈረሙ ነው። ተጠያቂውም በጀት የተለያየ ነገር እየከለከለ ያለው የፌደራል መንግስቱ ነው። ካሁን በኋላ ግን ትዕግስታችን አልቋል የሚል ቁጣ አዘል መግለጫ አውጥቷል። ይሄ የእነሱ ፖለቲካ ጉዳይ የቆየ ነው። ስለሱ ጉዳይ አያገባም፣ እንደቀጠለ ነው። እኛ ትናንት ጀምሮ የተናገርነውና ብዙሃኑን ያስደነገጠው ነገር የሰብአዊነት ጉዳይ ነው። ለእነዚህ ለተራቡ ወገኖቻችን ህወሓት አልደረሰላቸውም፣ ፖለቲከኞች አልደረሱላቸው፣ የአብይ አህመድ አገዛዝ አልደረሰላቸው። የእነዚህ ወገኖቻችን ሌላው ቀርቶ መራባቸውን እንኳ የነገሩላቸው ቲክቶከሮች ናቸው፣ ወጣቶች ናቸው። ምንድነው እያደረጉ ያሉት? የነፍስ ማዳን ስራ። ሰው እየሞተ ስለሆነ ሰዎች በሞትና በህይወት ጫፍ ላይ ስለሆኑ ሌላ ጣጣ በጩ አንጃ አላደረጉም። ቀጥታ ሄደው እርዳታ ወደ ማሰባሰብና ነፍስ የማዳን ስራ ያገኙትን በጣም የሚገርምሽ በሰዓታት ውስጥ ምናምን 3 ሚሊዮን 4 ሚሊዮን ሁሉ እያሰባሰቡ ዱቄት፣ አሁን ደግሞ ምናምን የተለያየ ነገር እያደረሱ ነው። ይሄ ምንድነው? አሁን ይሄ ማንንም ያለ ሀሳብ ልዩነት ከፈለግሽ የገዢው ፓርቲ ደጋፊ ሁኚ፣ ከፈለግሽ ተቃዋሚ ሁኚ፣ ከፈለግሽ ሸኔ ሁኚ፣ ከፈለግሽ የማናቸውም ደጋፊ ሁኚ፣ ይሄ በጋራ የሚያቆም ነገር ነው። የወገኖች ሊሞቱ ያሉ ነፍሳትን ማትረፍ ሂዩማኒቲ ነው። ይሄ ቲክቶክ ፕላትፎርም ከተጀመረ ጀምሮ የጥሩ ቁም ነገር ያለው ስራ የሰሩበት ጊዜ ነው። በርቱ፣ ከጎናችሁ ነን እያልን ስንናገር ነበር። ቀጥለዋል። ዛሬም አይቻለሁኝ። ደብረ ብርሃን ሄደዋሉ፣ ሌላም ቦታ ሄደዋሉ። በቃ ተነሳሱ፣ አየሽ፣ ለበጎ ነገር። ምክንያቱም በዜና ስልና ተረስተዋል። እነዚህ ሰዎች ማን ነው የደረሰላቸው? እስኪ ተመልከች። ማን ነው የደረሰላቸው? በደብረ ብርሃን፣ በወሎ፣ በተለያየ ቦታ እያለቀሱ በዜና ስንናገር ማን ደረሰላቸው? እነዚህ ወጣቶች አሁንም ይብቃቸው አይብቃቸው ያገኙትን አስተባብረው እየደረሱላቸው ነው። ጎአሄድ ነው መባል ያለ። በርቱ፣ ቀጥሉ ነው የምትይው። አሰራራችሁን ግልጽ አድርጋችሁ ተጠያቂነትን አጠናክራችሁ ቀጥሉ ነው የምትያቸው። የብልጽግና ደጋፊዎች በተለይ ቀደም ሲል ኢህአዴግ ጋር የነበሩ እኛ ስም አንጠራ እንደ ህዝብ ስልክ በሳንቲም የሚገለባበጡ በጎረሱት ልክ የሚያወሩ በጣም የገረመኝ ነው የገረመኝ። የክብር አባል የሚባሉ ትናንት ማታ ምን ይላሉ? ህክምናቸው ላይ አርፋችሁ ተቀመጡ፣ የህወሓት መጠቀሚያ ያልትሆኑ ነው፣ አርፋችሁ ተቀመጡ፣ የሚረዳ አካል መንግስት የሚባል አለ። መንግስት ባለበት ሀገር ላይ መንግስት ቢረዳ እንደዚህ ተራቁተው ላይ ነው። መንግስት ባለበት ሀገር ላይ ምን አገባችሁ እናንተ? ሚሊዮን ተከታይ ቢኖራችሁ አያድኗችሁም። ትታሰብ ፍርድ ቤት ሆነ እኮ ያሱ በቃ እዛና አብይ ያላሉትን ወይም ብልጽግናዎች ያላሉትን እነሱ ውጭ ሀገር ተቀምጠው እያሰሩ ተናደው እኮ ነው። ለምን ዳኑ እኮ ነው። እና አርፋችሁ ተቀመጡ እናንተ መድኃኒት የምታሰባስቡት ምናምን ወደ ኮንስፓይሬሲ ቲዮሪያቸው ምናምን ሐኪም አለ በመካከላችሁ ኤክስፓየርድ ያደረጉ ናቸው። በሰጣ እንጂ ብታረጉስ በሰጣቸዋቸው ምግብ ብትሞቱስ? ይሁን ክፉ ጭንቅላት ምን ያወጣል? ስ መርዝ ነው የሚያወጣው ከውስጡ ሁሉ ተንኮል ነው የሚያወጣው። ይሄ መጠላለፍ ነገር አይደል የሚያወጡት የለመዱት የካድሬ ፖለቲካ፣ የቆሸሸ ፖለቲካ። በጣም እስከሚገርመኝ ድረስ ስለ አንዱ አይደለም እዚህ ጋር ክብረ በላይ እንደዛሉ ተመሳሳይ እዛ ጋር ተመሳሳይ ይላል። ቀጥታ ሄድኩት ልጆቹን እነዚህ ሰዎች ታልሰው ነው ብዬ ቸክ ሳደርግ ቀጥለዋል። ልጆቹ በድጋፍ ማሰባሰባቸው እስካሁን ድረስ ድጋፍ እያሰባሰቡ ነው። አንዳንዴ ክፋት ሰው እየሞተ እናቶች፣ አባቶች፣ አቅመ ደካማዎች፣ መንቀሳቀስ ህፃናት ረሃበኝ እያሉ ምን አይነት የቆሸሸ ፖለቲካ ነው የምትሰሩ? ምን አይነት ነገር ነው? ድረሱላቸው እስኪ እኔ ያለኝ ካለኝ እስኪ ይችን $50 ላክ ነው የሚባለው ወይም ይሄ ነገር ላደርግ ነው። ይሄ ደግሞ ካልሆነ እንደዛ የሚደርስ ከሆነ ዝም በል ነው። አለበለዚያ ዝም ብሎ ደግሞ ማን ነው መውቀስ ያለበት? ልጆቹ ትክክል ነው ያደረጉት። ምክንያቱም መንግስት ዝም ስላላቸው ነው፣ ህወሓትም ዝም ስላላቸው ነው። ስለዚህ እርዳታው እንዲበልጥ መንግስት የበለጠ ትኩረት ቢያደርግ ኖሮ ይሄ ነገር ባይመጣ ኖሮ እንደዚህ ያደርጉ ነበረ። እንደውም የመንግስትን ጉድለትና የሸፈኑ ናቸው ብሎ ሊያመሰግናቸው ነው የሚገባው። ከፈለገ ግፊት ማድረግ ያለበት ከሳሱ ላይ ነው። እረፍ፣ ተከታይ ስላለ ተከታይ እንዲህ አይነት ቅናት ምንድን ነው የሚባለው? እንዲህ አይነት ብስጭት ምንድን ነው የሚባለው? ሰው እየሞት ሰው እየረገፈ ተራብኩ እያሉ ስብዕና እንዴት ነው የሚሰማቸው? እሱ ተደላድሎ በልቶ ያን ነገር እያወራ ነው። ሎሬ ጸጋዬ ገብረመድህን ረሃብ ስንት ቀን ይፈጃል ይላሉ።
ረሃብ ስንት ቀን ይፈጃል? የረሃብን ሰይፍ አይሞትም። ዳዊት በአንድ ወቅት ነገሮች ከሆነ በደል ሰራና በምን ልቅጣህ ነው ያለው። ለበደሉ 3 ቅጣት ነበር የተቀመጠለት። ይገርምሻል። አንዱ ሰይፍ ነበር፣ ሁለተኛው ወረርሽኝ ነበር፣ የሚፈጅ ወረርሽኝ፣ ሶስተኛው ረሃብ ነበር። በፍጹም ረሃብ እንዳታመጣው ነው ያለው። በሰይፍ ቅጣት ነው ያለው። ረሃብ ጅል ነው፣ መጥፎ ነው፣ የተራቡት ያውቁታል የሚሉት ሎሬት ጸጋዬ የተራበ ነው ያን የሚያውቀው። በህይወትሽ ላይ በነፍስሽ ላይ ምን እንደሚሰራብሽ። በዚህ ሁኔታ ላይ ላሉ ወገኖች እያለቀሱ አሉ፣ ወድቀው መሸከም አቅቷቸው በምስል እየተሰራጨ እየታየ ከተቻለ ሰው ያዝናል፣ ይጸልያል። ምን አመጣብን ብሎ ጊዜው ይላል። ኧረ እንደ ይሄን ነገር ብሎ እንትን ያደርጋል። ስብና ሲሰማችሁ አርፋችሁ ተቀመጡ። እሺ አርፈው ተቀመጡም በል እነሱ እና ምድር ይሞቱ እነዛ ምን አገባችሁ ነው። በጣም 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 ሌላ መዝናኛቸው ምናምን የተለያየ ነገር ያደርጉ ነበረ። ለቃላቱ ለቃላቱ ይቅርታ ያደረገልኝ የቀድሞም ድጋፍ የፖለቲካ ግልሙትና እኮ ነው፣ ድጋፍ አይደለም የታወቀ። ታረቁ ሲባል እፍ ሲሉ ሄደ ይዛጫ ነች። እውነተኛ ግን ከስብዕና የመነጨ ቢሆን ኖሮ ትናንትና ይሄን ነገር ሲመለከቱ ነገ ከነገ ወዲያ ህዝብ ሲበዛባቸው የሆነ ነገር ሊያደርጉ ይችላሉ። አይደለም መፍጠን ነበረባቸው። ትናንት ይሄ ራብ ተከሰተ ተብሎ ያ ሲታይ እስካሁን ድረስ ምንም ነገር አላሉ። ተዘገበም በመንግስታዊ መገናኛ ብዙሃን አልተነገረም። ያኔ ለምንድን ነበር እንደነገርኩሽ እንትናቸው ጊዜ ነው የወረት ፍቅሩ ሽርሽር ጊዜ ስለሆነ የድጋፉም የምኑ መንስኤ ምንድን ነው? ሰብአዊነት አይደለም፣ እግዚአብሔርን መፍራት አልነበር፣ ለሰው ልጆች እንድረስ አይደለም። ምክንያታቸው ፖለቲካ ነው። ይሄ ቆሸሽ ፖለቲካቸው ከዛ ከዚህ ለማድረግ ነው። አሁን ህወሓትና እንትና ተጣሉ፣ ብልጽግና እና አብይና እነ ደብረጽዮን መልሰው ተጣሉ፣ ተኳረፏ፣ ጫፍ ላይ ደረሱ። ስለዚህ ምን አገባን ብለው ዝም ብለዋል። እኔ ከነሱ በላይ የገረመኝ እንደው ቅድም እንዳልኩሽ ነው። በርቀት በዚህ በተቀምጠው 10 ሺህ ማይልስ ተቀምጠው ከብልጽግና በላይ ብልጽግና በቃ አባል እኮ አድርጓቸው ብለን እኛ እኮ ከአሁን በፊት ጠየቅንላቸው። እነዚህ ሰዎች ደግሞ ይገርምሻል፣ በዚህ ልክ ይጮሃሉ። አባል አላደረጓቸው፣ ክፍያ ነው የሚሰጧቸውና ፕሊስ ብልጽግናዎች የምትሰሙ ከሆነ ቢያንስ እንደው ትንሽ እንዲቀንሱልን እኛን ጩኸቱን እያደረጉ ያሉት የማመልከቻም እያስገቡ ነው። ከብልጽግና በላይ ሆኖ ብልጽግና ሲጮሁ እባካቸው አባል አድርጉን እያሉ ነው። ደግሞ የለመዱት የዛ አይነት ስራ ነው ከድሮ ጀምሮ። ከዛ ውጭ መስራት ስለማይችሉ ልምዳቸውን ግምት ውስጥ በማስገባት ቀደም ሲል እንደዛ እንዳገለገሉ ግምት ውስጥ በማስገባት እባካቸው አባል አድርጋችሁ እኛንም ገላግሉን። ይሄን ከማለት ውጭ ምንም አይባልምና እጅግ የሚያሳፍር የሚያሳዝን ነገር ነው። ነገር ግን ምን ብለው ሊያግዷቸው ይችላሉ? ምንም ሊያግዷቸው አልችሉም። ህወሓት እንዲህ ስለሆነ ህወሓት ፌደራል መንግስት አለ ተብሎ ይደል የማይበገር መከላከያ አለ እያሉ ራሳቸው ይናገሩ ይደል። የማይበገር መከላከያ፣ የማይበገረው ፌደራል መንግስት፣ የማይበገረው እንዴት ህወሓት ያቃተው ታዲያ ምንድን ነው? ራሱ ያስከብ መንግስት ካለ ህወሓትን እንትን ይበል ከቻለ። ያ ስላልቻለው ለህወሓት መጠቀሚያ ትሆናላችሁ አይባልም። ኢትስ ሂውማኒቲ እየሰሩ ያሉት ነገር ስብዕና ሰብአዊነት ላይ ያነጣጠረ ጉዳይ ነው። ባለን አቅም ትናንት እንዳልነው እንደነገርኳችሁ አሁን ሄደዋል። ይሄ ደግሞ ትንሹ ልጅ አንድ ቲክቶከርም ስማቸው ስለማልይዘው ነው ደብረ ብርሃን ሂደዋል። ደብረ ብርሃን ሂደው እየደገፉ ነው። እነሱ ሁሉ ድጋፍ አድርጉላቸው፣ በየቦታው እየተደረገ ነው። ሁላችንም ተባበር የሚለው ነው የመጀመሪያው መረጃችን። ሌላው በአማራ ክልል የሚደረጉ አውደ ውጊያዎች ቀጥለዋል። በተለይ በጎጃም አካባቢ የድሮን ጥቃት ተፈጽሞ ትናንት ሰላማውያን ተገድለዋል። ነገር ግን አውደ ውጊያውን እንትን ሊሉት አልቻሉም። በአዊ ዞን ጃዊ ወረዳ ጃሂማራ ቀጠና ላይ ውጊያ ተደርጎ ነበረ እና በዚህ አውደ ውጊያ ወደ ስፍራው ተንቀሳቅሶ ነበረ ብዛት ያለው ኃይል ጥቃት ለማድረግ ወደ ቀጠናው እና አንደኛ ሞክሮ ከ3 4 ቀን በፊት ሳይሳካለት እንደገና በትናንትናው ዕለት ብዙ ኃይል ጨምሮ ነበር ለማስከተል ለሁለተኛ ጊዜ የገባው። ሰሌን ውሃ ከተባለ ቦታ ላይ በደረሰበት ሰዓት ላይ ፋኖ ኃይሎች በፈጸሙት ጥቃት 34 የሚሆኑ ናቸው ህይወታቸው ያለፉት፣ ከ20 በላይ ናቸው የቆሰሉት። የሆነ ሆኖ በምስል የደረሰን አንድ ኦራል እዛ ቦታ ላይ በሳት ጋይቷል፣ በዲሽቃ ተመቶ ማለት ነው። እንዳልነበረ ሆኗል። የኦራሉ ብቻ አይደለም የሚገርም፣ ኦራሉን ለማንሳት ተልኮ የመጣ ክሬን ነበረ። ክሬኑም እዛው ላይ እንደነበረ ተመቷል። ግን ሾፌሩ በህይወት ተርፏል። የክሬኑ አሁን ምርመራ ማጣራት እየተደረገበት ነው። እንዳለቀ ወደ ቤተሰቦቹ ይላካል ተብሏል። ይህ ብቻ አይደለም። ከትናንት በስቲያ በደሴ ከተማ በዙሪያው ማለት በተደረጉ አውደ ውጊያዎች 4 ከተሞችን ነው በቁጥጥር ስር ያስገቡት። 4 ከተሞች በቁጥጥር ስር ገብተዋል። እነሱም አያታ፣ ፋና፣ ጽድገበያና አጥንት መስበሪያ የተባሉ ናቸው። በጣም ከፍተኛ አውደ ውጊያ በዛም አካባቢ እየቀጠለ ነው። ከተሞችንም መቆጣጠራቸውን ቀጥለዋል ማለት ነው። ሌላው በሸዋ ቀጠና በቀወት እና በሸዋሮቢት አካባቢ እንደዚሁ ከባድ አውደ ውጊያ እየተደረገ ያለበት ሁኔታ ላይ ነውና ከግንባር በርካታ መረጃዎች እየመጡ ያሉበት ነው። ይህን ተከትሎ እኔ ለማንሳት የፈለግኩት በአሁኑ ሰዓት በተለይ መከላከያው ደመሰስን፣ እጅ ሰጡ የሚል ፕሮፓጋንዳዎች በመንግስት መገናኛ ብዙሃን በነ አሚኮ በመከላከያ ይፋዊ ገጽ ላይ በማህበራዊ ትስስር ገጹ ማለት ነው በየቀኑ ያለማቋረጥ አንድ ፎቶዎችን ለ10 እያባዙ እንደምንናገረው
የሆኑ ፎቶዎች እንደዛ እያደረጉ መሳሪያ እያሳዩ ገቡ፣ አለቀ የአማራ ክልል ጉዳይ ምናምን የሚል በሰፊው በእቅድ በአቅጣጫ ተቀምጠው ለወራት ነው የተሰራ። 2-3 ወር ሆኖ አሁን በተለይ በተጠናከረ ሁኔታ ያለማቋረጥ አቅጣጫ ተቀምጦለት በጀት ተመድቦለት ትልቁ ዊፐናችን ፕሮፓጋንዳ ነው፣ ትልቁ መሳሪያችን በፕሮፓጋንዳው እንደዛ ማድረግ ነው በሚል ሲሉ ውሸት ነው፣ መሬት ላይ ያለው ሀቅ እውነት ነው፣ ይሄ አይደለም፣ ይሄን አይገልጸውም እያልን ደግሞ እንጋፈጣለን እኛ። እነሱ ያን በሚዲያቸው በሙሉ በማህበራዊ ሚዲያ ሰራዊታቸው በምናቸው ውሸት ነው፣ መሬት ላይ ያለው ሀቅ ይሄ ነው። ደግሞ አሁን ማስረሻ ሰጠ የሚባለው እጅ ሰጠ ብለው አብዛኛው የቀረው በሙሉ እጅ ሰጠ፣ ተደራደር ነው። እንደውም ዜናው የተዘገበው እኮ ድርድር ተደረገ፣ ወደ ሰላም ገቡ፣ የቀሩት ጥቂት ናቸው የሚል ውሸት ነው። ማስረሻ ይዞ የገባው በጣም ጥቂት ነው። የቀን ሰራተኞችን እያፈሳችሁ እያሳያችሁ ነው። ተው፣ ይሄ ነገር ነገ ጧት ይገለጣል ስንል ሲናገሩ ነበር። ሰሞኑን ስብሰባ እናደርጋለን ብለው እነ መሐመድ ተሰማ እናረጋ ከበደ ምክትሉም ሲሄዱ በየቦታው እንደውም ጥቃት ተሰንዝሮባቸው ማምለጣቸውንም ሰምተናል።